ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኛችሁ ተረጋግተን ስናወራ ነው መፍትሄ ላይ የምንደርሰው። እንዴ ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለው 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልዎት ደመኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅህን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር አምባለጌ። ይኸውልዎት ደመኛችን እኔ እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ ወይኔ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል ቤቲ አንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋናም ግቢ። እኔማ ጋናም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን